አንቺ ዝም ትሰራች ምን ሰራሽ? ምን ነገሩን ለመከት ብላ አንዱ እዚህ ልጅ ገደምሽ ለማይስ በደንብ አላቋቋት እንከን እኮ ፈቀፍሽ ዛሬ ልትበጅልኛል በሚጠቅት ቆይ ምን ትፈልጊው? ለአመታት የደበቅሽውን ምስጢር ከማን ጋር የምትጨናጨቀው? ምንድን ነው የምትፈልጊው? አንቺም ስለ አፍረት ታወሪያለሽ? የራስሽን የበኩር ልጅ እንደባዳ የቤት ሰራተኛ ያድርገሽ ስብራሮት የበኩር ልጅ ማለት እሷ አልነገርኩሽም? እውነትን እኮ መደበቃችሁ። ቆይ ምንድን ነው የሰማሁት? እኔ እስከማውቀው እትዬ ሰማ ማን ናት? የምን የበኩር ልጅ ነው ደግሞ? የምን ሰራተኛ? ቆይ አንቺ ብዬሽበት አፍሽን መክፈት አይሰለችሽም አይደለ? ሰሚኛች ቢከፍትም ሞታው ልጅ ነሽ። ቆይ አንቺ ሴትዮ ከኔ ምንድን ነው የምትፈልጊው? ህይወቴን ለማበላሸት ነው? በውሸት የተገነባ ህይወት ተበላሸ አልተበላሸ ምን ለውጥ ያመጣል? እውነት እንደሆነ ትዘገያለች እንጂ መውጣቱ አይቀርም። እሱ አንቺን አይመለከትሽም። ይቺ ልጅ ግን ይመለከታታል። በገዛ እናቷ ቤት ገረድ መሆኗን ማወቅ አለባት። ሴትዮ አፍሽ ላይ የመጣውን መቀባጠር ትተሽ አሁን ቀጥ ብለሽ ከቤት ይውጭልኝ። እሺ ይወጣል፣ ግን ተመልሼ እመጣለሁ። ሳሙኤል ወይት ሜክ ቆይ ግን እንዴት እኔ እሷች ከዚህ በፊት ሰርተሽ ታውቂያለሽ? አዎ ከዚህ በፊት አንድ ሁለት ቤቶች ሰርቻለሁ። በተለያዩ ምክንያቶችን በወጣ ተገደልኩ እንጂ ቤት መቀየር አልወድም። ምንም ሀሳብ አይግባሽ። ከዚህ በኋላ ምንም የምትቀይረው ቤት የለም። ደላላው ደውሎ በአስቸኳይ እፈልግሻለሁ ሲለኝ ግራ ገብቶኝ ነበር። በእኔና አንቺ መሀል እንዲኖር የምፈልገው ግንኙነት አሰሪና ሰራተኛ ሳይሆን እንደ እናትና ልጅ ነው። እንደ እናትሽ እንደሆነልሽ አትፈልጊም? በዚህ ዘመን እንደ ልጅ የሚያሰሪ ተገኝቶ ነው። ተስማምተናል ማለት ነው። እንዴት ይመስላልሽ? በጣም ታምራለች። ከአንቺ አንፃር ግን ምንም አይደለችም። በጣም አመሰግናለሁ። በእናትና በልጅ መሀል መመሰጋገን የለም። እሺ በቃ ተጣጣቢና እረፍት አድርጊ። ለምሳውን ላዘጋጅ። እሺ ልታጠብና ምሳውን አብረን እንሰራለን። አይ አያስፈልግም። ለዛሬ እንግዳይ ነሽ። የሚያስፈልግሽ ነገር ካለ ጥሪ። እትዬ በጣም አመሰግናለሁ። ትገርሚያለሽ። ምን አጠፋው? እኔ ስለ እናትና ልጅ እያወራሁ አንቺ ግን አሁን አሰሪና ሰራተኛ አለሽ። እትዬ ሳይሆን እናት ነው የሚባለው። በጣም ይቅርታ ነው። እንደሱ ነው የሚባለው። እንዴ አንቺ ምን ሆነሽ ነው? ከባድ ነገር ብቻሽን አትሰራችም። ዝም ብዙም እኮ የሚከብድ ነገር የለውም። ስንት ጊዜ ነው ብቻሽን አትሰራች? ነይ ሻው ምን እንትን ቤት ሁለተኛ እንዳይደገምሽ። እስቲ ትንሽ ጠበል እንዴት ትሞች ከባድ ነገር ትሰራለሽ? ለካ ያ ሁሉ መንሰፍሰፍ ከጥሩ አሰሪ ሳይሆን ከእናትነት የመነጫ ነበር ማለት ነው። ግን እንዴት በየት በኩል እኔ እሷ ልጅ ልሆን ቻልኩ? አምላኬ ሆይ ህይወቴ ውስጥ ምን እየተካሄደ ነው? በየትና እንዴት እኔ እሷ ልጅ ልሆን ቻልኩ?
ምን ናትዬ ሰላም አይደለሽም እንዴ? ሰላም ለዚህ ቤት ሴቶች ዛሬ ደግሞ ወደ ሰላምታ የምላሽ አሰጡኝም እንዴ? ይቅርታ እንዴ ሰላም ነው? እንኳን ደህና መጣ። ትዕግስት የሚቀመስ ነገር አለ? ዛሬ በጊዜ ነው ገራበ። አሁን ማለት ነው። እሺ እና ወዴ ሁለሽ እንዴት ነበር? ጥሩ ነበር። አንተ ጋርስ? እኔ ጋር አሪፍ ነበር። ዛሬ ማን እንደደወለልኝ እስኪ ገምች። ማን ደወለልክ? ገምቼ መጀመሪያ እንዴ እኔ እኮ ጠንቋይ አይደለሁም። እንዴት ላውቅ እችላለሁ? ከነገርክ ንገር። ያቺ የጠፋችው ጓደኞች እኔ የጠፋው ጓደኛ ነኝ እንዴ? የለሽም እንዴ? ሂሩቴን ረስተሻት እንዳይሆን ብቻ። ሂሩቴ? አዎ ከስንት ጊዜ በኋላ ሂሩት ደወለችኝ። እና ምን አለችህ? አረ ምንም ያው ሰላምታ ብቻ። አረ ምንም ያው ሰላምታ ብቻ። ምን ነው? አይ ምን በቃ እስቲ ትንክስት እንጂ ሰላምክስ ሁልጊዜ ከስርስሩ አጠፊ። አንዳንዴ የራሷን ጭላ እስኪትስ ሰራተኛ የተቀጠረ ለማረፍ አይደለም እንዴ? እሱ መልክ ነው ያው ወይላ ላክዛት ተብሎ ሊደርስ ልብኝ። እኔ ደግሞ እኔ እስካለው ድረስ ያውስ ትንሽም አልፈልግ መጣ። ቆይ ሴትዮ እናቴ ከነች አቶ ሳምንት አባቴ ሊሆን? አይ ምናልባት ከኔ በፊት የነበረ ልጅ ሰራተኛ ትመለች እንጂ እኔ እንዴት እንዳለነበር የነሱ ውስጡ እንጂ ምን እስካሁን አልሰራሽም? ይኸው ሰራን እና ልጅ አልጎኛ ያለሽ አንድ ጥያቄ ልጠይቅሽ። ምን ልስብች ከሆነ ይቻላል። ከኔ በፊት የነበረችው ሰራተኛ ስሟ ማን ነው? አልማዝ። ለምን ጠየቅሽ? ከኔ እኮ ከሴትዮዋ ጋር ያወራችሁትን ሰምቼ ምን ነው ተጎዳሽ? ታሪፍ በቃ አንቺ ምግብ ዝሪና አቅርቢለት። ተረበሸች። ለምንድን ነው እራት ሰዓት በየተኛሽው? ትንሽ ራሴ ነው። እስካሁን ደህና አልነበርሽ? አሁን ድንገት ከየት የመጣ በሽታ ነው? በሽታ እኮ መቀጠሩ አይመጣም። እንደዛ ማለት እኮ አይደለም። እሺ ምን ላድርግልሽ? በደስታ ነው። ምን አይነት አስተጣጠብ ነው? ምን አይነት ስነ ምግባር ነው? በስነ ስርዓት አታጥሩ እንዴ? የነገረች ነው እንዴ የምታወጥ? ሰላም አንቺ ያለ ምን ሰላም? ምን ነው? ምን አጠፋው? ቆይ ስራሽ በትክክል መቼ ነው የምትሰሪው? እየሰራው አይደል? ምን አጠፋው? እውነትሽን ነው? እየሰራሽ ነው? ለዛ ነዋ ልብሱ ከነቆሻሻው አጣጥፈሽ ያስቀመጥሽው። አንድ ልብስ እንኳን በስነ ስርዓት የታጠበ ልብስ የለኝም። ግን እኮ አጥቤዋለሁ። ማጠብና መንከር የተለያየ ነው። እሺ ሳባ፣ ሃሎ ሳባ፣ ተነሽ እንጂ። ይችን ሰራተኛ መራቢያት። ምን አደረገችክ? ከዚህ በላይ ምን ታድርግ? አሁን ይሄ ጃኬት ታጠበ ማለት ነው? ትንሽ ልጅ እኮ ናት። ለማሸት ከብዳት ነው የሚሆነው። እንደዛ ከሆነ ትልቋ ልጅ መቅጠር ነዋ።
ከቅድሙ ለምን እንደቀጠርሽ አላውቅም። ውዴ በወቅቱ ደላላ ቤት ያገኟት ሰራተኛ እሷ ብቻ ስለነበረች እኮ ነው። እንደዛ ከሆነ ቀይራት። እሷን አባራትና ሌላ ጠና ያላምጭ። እንደሰማ አይሆንም። ጃኬቱን እናጥብልሃለሁ። ለምንድን ነው አንቺ የምታጥቢው? ሰራተኛ ይቀጥር ነው አንቺ እንዳታጥቢ ነው አይደለ? እሱ እንዳለ ሆኖ ልጅ ስለሆነች የሚከብዳትን ባገዛት ምን ችግር አለው? አንቺ ከሰራተኛና ሰሪ የዘለለ ሌላ ዝምድና አለሽ እንዴ? ውዴ ስለምን ዝምድና ነው የምታወራው? ልጅ ስለሆነች አሳዘናኝ እኮ ነው። ከዚህ ሁሉ ከቀጠርናቸው ሰራተኞች ምን ለየት ያለ ነገር አላትና ነው ይህ ሁሉ ፍቅርና እንክብካቤ የምታሳያት? ለማንኛውም ይችን ሰራተኛ አሰናብቻት። ራሷን ችላ የምትሰራ ሰራተኛ አንቺ። ልጄ ይቅርታ፣ በጧት ምቶ አስደነገጥሽ አይደል? ሰሙ በሱ ስም ይቅርታ ልጠይቅሽ። ብዙ ሰው ትላንት የሰማሽው ነገር ከአንቺ ጋር የሚያገናኘው ነገር የለም። ምን እያደረግሽ ነው? በገዛ ፈቃዴ ስራ የለልቀን እንደዛ ማትሽኝ። ለምን? እባክሽ አትሂጂ፣ እየለመንኩሽ ነው። አንድን ተራ ሰራተኛ ይህን ያህል መለመን የለብሽም። እኔ ብሄድ ሌላዋ ትመጣለች። ብርሽ ሚጥነቀው እንጂ ጉዳዩ ስለሱ አይደለም። እና ስለምንድን ነው? ስለምንም ግን በድንገት ተነስተሽ መሄዳችሁ። ስራውን ካልፈለኩት የመሄድ መብት አለኝ። በግድ ልታቆይኝ አትሞክሪ። ግዴታሽ ነው። ምክንያቱም በአንቺ ቦታ ሰው እስካገኝ ድረስ የመቆየት መብት አለኝ። አረ ውላችንን ተግባራዊ ለማድረግ እየሞከርሽ ነው? አዎ፣ በሁላችን መሰረት ሰው እስካገኝ ድረስ 1 ወር የመጠበቅ ግዴታ አለብሽ። አሁን ልብስሽን ወደ ነበረበት ቦታ መልሽና ወደ ስራሽ ተመለሽ። ኤድ ሲያበሳጭ። አሁን ምንድን ነው የማደርገው? ኤድ ሲያበሳጭ። ምንም ነገር ማግኘት አልቻልኩም።